ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ብዝት ይበልልኝ ቤተሰብ። ዛሬ ደግሞ ይዤላችሁ የመጣሁት በቃ የስንዴ ዳቦን የሚያስንቅ በፍርኖ ዱቄት የሚሰራ ዳቦ አዘገጃጀት ይዤላችሁ እመጣለሁ እና ይኸውላችሁ ይሄ ነው እንትኑ ማለት ነው። ዱቄቱ 2 ቁጥርን ብላችሁ ነው የምትገዙት። ስገዙ ምን አለኝ እዚህ ጋር ዘይት አለኝ፣ ስኳር አለኝ፣ እዚህ ጋር አብሽ፣ ድንብላል፣ እርሾ፣ ጨው እና ጥቁር አዝሙድ አለኝ፣ ቤኪንግ ፓውደር አለኝ እና በእነዚህ ሁሉ ግብአቶች ዋው 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 የሚያስብል ዳቦ ጋግሬ ያሳያችኋለሁ ቤተሰብ። አሁን መጀመሪያ ስኳር እንጨምራለን። እዚህ ጋር ያዘጋጀሁት ቅመሞች እነዚህ ያሳየኋችሁን እንዳለ እንጨምራለን። ከዛ ዘይት ጨምራለሁ። ከዛ ሚክስ አደርገዋለሁ። የምር ቤተሰብ እንደዚህ አድርጋችሁ ብትሰሩ ማለት ነው አሁን ተከትላችሁ እያያችሁ ብትሰሩ በጣም ምርጥ ዳቦ እንደሚወጣ። ትንሽ ውሃ እናደርግበታለን። ቤተሰብ አሁን ይኸው እርሾ ኩፍ ብሎልናል። አሁን ዱቄቱን ጨምረን እናቦካለን ማለት ነው። ዱቄቱን ጨምረን አሁን ቤተሰብ አሁን አምቦል ማብኳት እንጀምራለን። ይሄው እንግዲህ እያቦካን ነው። በዚህ መልክ አብክቼዋለሁ። አሁን እንደዚህ በትንሽ ላላ አድርጌ ተውት አደርገዋለሁ። እንዲህ ሰብሰብ አድርጌ ከዛ ኩፍ ሲል ጋግሬ ውጤቱን አብረን እናያለን። ቤተሰብ አብራችሁን ቆዩ፣ የትም እንዳትሄዱ። ቤተሰብ እንግዲህ ሊጣችን በዚህ መልኩ ኩፍ ብሎልናል። አሁን ፓትራችን ላይ ትንሽ ዘይት እናደርግና ያለው ዘይት ከዛ ሊጡን እንገለብጣለን። ይሄ ፓትራችን ላይ በዚህ መልኩ አድርገነዋል። አሁን ፓትራው ላይ ትንሽ ወደ ላይ እስከሚመጣ ድረስ ፍሩሜን አግለዋለሁ። ፍሩማችን ይግላል። እስከዛ ትንሽ ወደ ላይ ሲመጣ እንከተዋለን ማለት ነው። እዩት፣ ከለሩ ግን አያምርም? የስንዴ ነው የሚመስለው። የምር እውነት በባዕድ ሀገር ያላችሁ ሰዎች የምር ነው የምላችሁ፣ ቁጥር 2ን እየገዛችሁ እየጋገራችሁ ብትበሉ ምርጥ ነው። የስንዴን ያስንቃል። ሲበስል ደግሞ እናያለን አብረን። ቤተሰብ ይሄው እንደምታዩት መጥቶልናል። ሊጣችን ወደ ላይ አያችሁት? ከታች 20 ደቂቃ ከላይ ደግሞ 15 ደቂቃ እናቆየዋለን። አሁን ፍሩም ውስጥ ልከት ነው ቤተሰብ። ያው ከትቻለሁ። በቃ እንግዲህ ሲበስ ቤተሰብ ይሄውና ዳቦ በዚህ መልኩ ተጠናቋል። እዩት እንዴት እንደሚያምር መልኩ ራሱ እዩት። እዩት ዋው 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 ቤተሰብ እዩት እንዴት እንደሚያምር ዳቦ እዩት። አያምርም? እዩት። የስንዴን ያስንቃል። የምር በጣም ነው የወደድኩት። በጣም ተሳክቶልኛል። እንደዚህ እያረጋችሁ እየሰራችሁ ጋግራችሁ ብሉ። በጣም ነው የምትወዱት። ጣዕሙ ሽታው ራሱ በጣም ደስ ነው የሚለው በእውነት
እንግዲህ ከወደዳችሁት ቪዲዮን ላይክ፣ ሼር፣ ሰብስክራይብን ያላረጋችሁ ሰብስክራይብ አድርጉኝ፣ ኮሜንት ጻፉልኝ። ቤተሰብ ቻው፣ እወዳችኋለሁ።